ሰላም ጤና ይስጥልን የዋልያ ኒውስ ቤተሰቦች ሰበር መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ በየጊዜው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ትልቁ ጥቃት በቅርብ ይመጣል ሲሉ ፕሬዝዳንት ትራምፕ በኢራን ላይ ዝተዋል። የመካከለኛው ምስራቅ ውጥረት ወደማይመለስበት ደረጃ ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ያለው ወታደራዊ እርምጃ ገና ጅማሩ መሆኑንና ታላቁ ማዕበል የተሰኘው መጠነ ሰፊ ጥቃት በቅርብ እንደሚጀምር አስታውቀዋል። ፕሬዝዳንቱ ከሲኤንኤን እና ከኒውዮርክ ፖስት ጋር ባደረጉት ቆይታ የአሜሪካ ጦር ቀጠናዊ አጋሮቹን አስተባብሮ ኢራንን ክፉኛ ለመምታት መዘጋጀቱን በይፋ ተናግረዋል። ፕሬዝዳንት ትራምፕ ለሲኤንኤን በሰጡት መግለጫ እስካሁን የተካሄዱት ጥቃቶች የኢራን አቅም ለማዳከም የተደረጉ መሆናቸውን ገልጸዋል። አሁንም ቢሆን የኢራንን አቅም እያዳከምን ነው፣ ነገር ግን ገና በከባድ ሁኔታ መምታት አልጀመርንም ያሉት ትራምፕ ወደፊት የሚመጣውን ትልቁን ጥቃት እጅግ አስከፊ እንደሚሆን አስጠንቅቀዋል። ፕሬዝዳንቱ አክለውም ጦርነቱ ረጅም ጊዜ እንዲወስድ ፍላጎት እንደሌላቸው ገልጸዋል። መጀመሪያ ላይ ጦርነቱ ለ4 ሳምንታት ሊቆይ እንደሚችል ታቅዶ የነበረ ቢሆንም አሁን ግን ከዚያ በፈጠነ ሁኔታ ለማጠናቀቅ እየተሰራ መሆኑን ገልጸዋል። ትራምፕ በቆይታቸው ትልቁ አስገራሚ ነገር ያሉት የኢራን ጥቃት ያረፈባቸው ሀገራት በጦርነቱ ለመሳተፍ መወሰናቸው ነው። ከዚህ ቀደም ጥቃቱን በዝምታ ያልፉታል ተብለው ሲጠበቁ የነበሩት የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬን እና ዮርዳኖስ እነዚህ ሀገራት በጦርነቱ ውስጥ በከፍተኛ ሁኔታ ለመሳተፍ መወሰናቸውን ለዋሽንግተን ትልቅ ጉልበት መሆኑን ፕሬዝዳንቱ ጠቁመዋል። በጣም በጥቂቱ ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን ሙሉ ለሙሉ ለመሳተፍ ወስነዋል ብለዋል። ፕሬዝዳንት ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቆይታ ደግሞ የአሜሪካን የምድር ጦር ወደ ኢራን ስለመላክ ተጠይቀው ነበር። ትራምፕ ለጥያቄው በሰጡት ምላሽ አስፈላጊ ሆኖ ከተገኘ የምድር ጦር የመላክ ዕድሉ ዝግ እንዳልሆነ አረጋግጠዋል። ይህም የአሜሪካ የአየር ድብደባውን አልፎ ወደ ምድር ውጊያ ልትገባ እንደምትችል ፍንጭ የሰጠ ነው። ይህ የትራምፕ መግለጫ በመካከለኛው ምስራቅ አዲስ የጦርነት ምዕራፍ መክፈቱን ያሳያል። የኢራን ምላሽ ምን ሊሆን እንደሚችል እና የአረብ ሀገራት ተሳትፎ የጦርነቱን መልክ እንዴት እንደሚቀይረው በቅርቡ የሚታይ ይሆናል።